السلام عليكم ورحمة الله وبركاته. سلامناችሁ እንዴት ናችሁ አላችሁ? አልহামዱሊላህ። እስቲ ዛሬ ቀን የሳዑዲ አረቢያ ገጠር የናፈቃችሁ ካላችሁ ያሳያችኋለሁ። ምክንያቱም በነገራችን ላይ የሳዑዲ አረቢያ ገጠር እንደ ኢትዮጵያ አይደለም። በኢትዮጵያ ስትኖሩ በነጻነት ትኖራላችሁ። ላኪን እዚህ ሀገር ያው ገጠርም ቢሆን ያው በነጻነት መንቀሳቀስ አያስፈልግም መቼም። እስቲ ለማንኛውም በዚህ አጋጣሚ ዱባይ የተለያየ ሀገር ተቀምጣችሁ የሴቶችን ብር የሚጠብቁ ካላችሁ ታተል ሙከፍ ተቀምጣችሁ የሴቶችን ብር የሚጠብቁ ካላችሁ ገጠር ወጣችሁ የቀን ስራ ሰርታችሁ ብትገቡ ይሻላችኋል። ለማንኛውም ዛሬ ራይስቴ እስቲ የሳዑዲ አረቢያ ገጠር ያሳያችኋለሁ። ተከታተሉኝ። ምክንያቱም እኔም ብዙ ጊዜ ያው ታተል ሙከፍ ተቀምጬ ለማንኛውም ያን ራይስ እኔ መመለስ አልፈልግም። ለማንኛውም ዛሬ ገጠር ላይ የምትፈልጉ ምናልባት ያው ማየት ያስፈልጋችኋል። ምክንያቱም በገጠር ስትኖሩ ብዙ ነገር ታሳልፋላችሁ። ብቸኝነት፣ የተለያየ ነገር አለ። ላኪን ለማንኛውም እስቲ ማየት የምትፈልጉ ካላችሁ ገጠር ይሄንን ይመስላል። ገጠር ይሄንን ይመስላል። ገጠር ይሄንን ይመስላል። እዩ፣ ይሄ ሜዳ ነው። እዚህ ሜዳ ውስጥ ውሻና ከርከሮ ብቻ ነው የሚኖሩበት። ይሄ ሜዳ ነው። ይሄ ሜዳ ነው። ይሄ ሜዳ ነው። ላኪን በዚህ ሜዳ አሁን ቤት አንድም ቤት የለበትም። እዚህ ሀገር አንድም ቤት የለበትም። ላኪን በዚህ ሜዳ በቀን ይሁን በማታ ይሁን መጥፎ ነገር የተለያየ ጅብ የተመሳሰሉ ነገሮች መጥፎ ነገር የለም። በነገራችን ላይ ነጻነት ነው። ምክንያቱም አሁን በኢትዮጵያ ውስጥ በማታ ቢሆን ያው ለብቻችሁ ከሆናችሁ ብዙ ነገር አለ። ጅብ ሊኖር ይችላል፣ ሽፍታዎች ሊኖሩ ይችላሉ። ላኪን እዚህ ሀገር ያው እንደዛ አይነት ብዙም አለ። ላኪን ዛሬ አልহামዱሊላህ ያው ጥሩ ነው። ምክንያቱም ያው አንዳንድ ፖሊሶች አሉ፣ እነሱ ያው አስከብሮታል ማለት ይቻላል። ለማንኛውም ገጠር ይሄንን ይመስላል። ገጠር ይሄንን ይመስላል። ይሄ በረሃ ነው። ይሄ በረሃ ነው። ይሄ በረሃ ነው ማለት ያስፈልጋል። ይሄ በረሃ ነው። ሰምታችኋል? ይሄ በረሃ ነው። ለማንኛውም ይሄንን አክል ካሳያችኋለሁ። ከላስ ይበቃችኋል። ሰላም አለይኩም።